ሁሉም ቀበሌ በተደረገ አሰሳ አሉ በተባሉበት ቦታ ሁሉ ተማሪዎቹ በአካል አልተገኙም። የሞተ ሰው አንድም ሪፖርት የለም። እርሶ እንዳሉትም እኔ ነኝ ኃላፊነት የምወስደው ብሎ የወጣ አንድም ኃይል የለም። ይብላኝ እኔ እንጂ ብዬ ያርኩኝ ከዛ ያርኩኝ አላቀስኩኝ ሀገሩን እንዳልጠየቅ ምኑን ልጠይቃቸው በቃ ውስጥ የተጨነቀው ሁሉ መጨረሻ ላይ ጫካውን ስጨርስ ከተማ አገኘሁ። ጉዳዩ እንግዲህ ከምናስበው በላይ ውስብስብ እየሆነ መጥቷል። እጅግ በጣም ያዘንበት ልባችን የተሰበረበት አንድ ፕሮግራም ተመልክተናል። የወጣት ብርቱካንን ጉዳይ አብዛኞቻችን አይተን አዝነናል። ነገር ግን ከሷ በስተጀርባ ደግሞ እጅግ በጣም እየተነሳ የሚገኘው ጉዳይ አጠያቂ ሆኗል ማለት ነው። ጉዳዩ ወይንም ካርዱ ሲመዘዝ እንግዲህ ወደ አሰብ ወደ ኤርትራ እያመራ ይገኛል ማለት ነው። ይሄ እንዴት ሆነ የሚለውን ምነግራችሁ ይሆናል። በተጨማሪም እንግዲህ ከዚህ ጉዳይ ጋር ተያይዞ እንግዲህ በሰዓቱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የተናገሩትንም አሰማችኋለሁ። እንደዚሁም እንግዲህ የደምቢዶሎ ዩኒቨርሲቲ ኢቢኤስ ቲቪ ይቅርታ ማይጠይቀኝ ከሆነ እከሰዋለሁ ሲል ጉዳዩን ወደ ፍርድ ቤት ማመራው ነው ሲል ገልጿል ማለት ነው። እነዚህ ነገሮች ላስደምጣችሁ። በቅድሚያ ያደረኩት እንዴት ወደ ወደቡ ሊሄድ ቻለ፣ እንዴት ሊጠጋጋ ቻለ የሚለውን ነገር ላቀርብላችሁ። የኢቢኤስ ባለቤት አቶ አማን ፍስሐ ጽዮን ኤርትራዊ ሆኖ ሳለ የአሰብን ወደብ ጥያቄ ኢትዮጵያ በማንሳቷ የደምቢዶሎ ዩኒቨርሲቲ ተማሪ እገታ ጉዳይ በኢቢኤስ ቲቪ በኩል አሁን እንዲጦስ ለምን ተፈለገ? የኢትዮጵያ መንግስት ኢቢኤስ ቲቪን መፈተሽ አለበት የሚሉ መረጃዎች እንግዲህ በስፋት እየተሰራጩ ይገኛሉ ማለት ነው። አቶ አማን ፍስሐ ጽዮን እንግዲህ ኤርትራዊ ናቸው፣ የኢቢኤስ ቲቪ ባለቤት ማለት ነው። እንግዲህ ከዚህ ጋርም ተያይዞ ለምንድነው አሁን ላይ ማንሳት የፈለጉት የተረሳን የቆየን ጉዳይ ለምን ህዝቡን ሐሳቡን ከወደቡን አንስቶ እዚህ ላይ ብቻ ትኩረት እንዲያደርግ ተፈለገ የሚሉ ግለሰቦች እንግዲህ እያነሱ ይገኛሉ ማለት ነው። ከዚህ ጋርም ተያይዞ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ በሰዓቱ የተናገሩት ነገር ይህንን ይመስል ነበር። እሱን አድምጣችሁ ስትመለሱ ደግሞ የደምቢዶሎ ዩኒቨርሲቲ እንግዲህ ኢቢኤስ ይቅርታ ካልጠየቀኝ እከሰዋለሁ ሲል ተደምጧል ማለት ነው። በፌስቡክ ድረገጹ ያጋራውን መረጃ ደግሞ አንስቼ ወደ እናንተ ጋር ማጋራችሁ ይሆናል። የዶክተር አብይን ሐሳብ አድምጠን እንመለስ። ሁሉም ቀበሌ በተደረገ አሰሳ አሉ በተባሉበት ቦታ ሁሉ ተማሪዎቹ በአካል አልተገኙም። የሞተ ሰው አንድም ሪፖርት የለም። እርሶ እንዳሉትም እኔ ነኝ ኃላፊነት የምወስደው ብሎ የወጣ አንድም ኃይል የለም። ያም ሆኖ ጠለፋውን ያቀነባበሩ፣ ያስተባበሩ፣ ያሳለጡ በርካታ ሰዎች በቁጥጥር ስር ውለዋል። ለምሳሌ መጀመሪያ ታግቼ ነበር ብላ የተፈታችው ልጅ የሷን ዶክመንትና የሌሎችን ተማሪዎች ዶክመንት የያዘው ተይዟል፣ ተገኝቷል ዶክመንታቸው ከነሱ። ይሄ ብቻ ሳይሆን በቴክኒክ መረጃ የአንዳንዶቹ ታጋቾች ስልክ አማራ ክልል ይገኛል። አማራ ክልል ሲፈለግ ስልኩ ጠፍቶ ቤኒሻንጉል ክልል ይገኛል። ቤኒሻንጉል ሲፈለግ ጠፍቶ ኦሮሚያ ክልል ይገኛል። እንቅስቃሴ አለ። ከዚያ ውጭ በዚህ እገታ ውስጥ በቀጥታ የሚሳተፉ አንዳንድ ግለሰቦችና በምርምር ጉዳያቸው ያለ ሰዎች ቤተሰቦቻቸው ጋር ገብተዋል የሚል መረጃ ያመጣሉ። ቤተሰብ ይዘን ስንፈትሽ አናገኝም። እንደዚህ አይነት ቦታ ቤተክርስቲያን ተደብቋል ይባላል። ቤተክርስቲያን ስንፈትሽ አይገኙም። ትንሽ ተራ እገታ ብሎ ለመገመት ያስቸግራል። ግን መንግስት በገንዘብም በጊዜም በወታደሩም ምንም የሰሰተው ነገር የለም። በደንብ አስሷል። ቤተሰብ አወያይቷል። እኔም አግኝቻቸዋለሁ። በተለይ ምክትል ጠቅላይ ሚኒስትሩ በተደጋጋሚ በአካባቢውም ሄደው ለማወያየት ሙከራ አድርገዋል። አሁን በርከት ያሉ ሰዎች ስለተያዙና ምርመራ የተደረገ ስለሆነ ምናልባት ፍንጭ ይገኝ ይሆናል። ወይ ከተደበቁበት ይወጣሉ ወይ የበላቸው ጅብ ይጮሃል ብለን ነው የምናስበው። ጉዳዩ እንግዲህ እንዳደመጣችሁት ነበረ። በሰዓቱ የነበረውን መረጃ አካፈልኳችሁ ማለት ነው። ወደ የደምቢዶሎ ዩኒቨርሲቲ በፌስቡክ ድረገጹ ላይ ያጋራውን መረጃ ወደ እናንተ ጋር ባቀርብላችሁ መልካም ነው። በቀን 14 7ኛ ወር 2017 ዓ.ም በኢቢኤስ ፕሮግራም ላይ በተደረገ ቃለ ምልልስ ብርቱካን ተመስገን ከበደ የተባለች በ2013 የትምህርት ዘመን
በደምቢዶሎ ዩኒቨርሲቲ የሁለተኛ ዓመት የፋርማሲ ተማሪ ነበርኩ በማለት የሰጠችው ሐሳብ ስህተት መሆኑና ዩኒቨርሲቲው የፋርማሲ ትምህርት ሲሰጥ በ2013 የሁለተኛ ዓመት ተማሪ እንዳልነበረ ይገልጻል። ስለሆነም ይህ ድርጊት በጣም ኃላፊነት የጎደለውና ምንም አይነት ማስረጃ የሌለው ስለሆነ ግልጽ የሆነ ስም ማጥፋትና የዩኒቨርሲቲያችንን ስም የሚያጎድል ስለሆነ ኢቢኤስ ይህንን ውንጀላ እስካልቀለበሰ ድረስ ዩኒቨርሲቲው ጉዳዩን ወደ ፍርድ ቤት እንደሚወስድ ይገደዳል ይላል። እስካሁን ድረስ ከኔ ጋር ስለነበራችሁ እጅግ አድርጌ አመሰግናለሁ። እንግዲህ በዚህ ጉዳይ ላይ አዳዲስ መረጃዎች የሚወጡ ከሆነ ወደ እናንተ ጋር የማጋራችሁ ይሆናል። ጉዳዩን እንግዲህ እንደሰማችሁት ነው። ወጣት ብርቱካን በዚህ ሰዓት ያለችበት አይታወቅም። ስልክም ቢደወልላት እንግዲህ አይሰራም ማለት ነው ስልኳ። ወጣቷ አሁን ያለችበት ሁኔታ ምን ይመስላል የሚለውን ጉዳይ በተሰማ ጊዜ ያለችበትን ሁኔታ የማጋራችሁ ይሆናል። በተጨማሪም ወጣቷ እንግዲህ ስለ ኢቢኤስም ሆነ ስለ ደምቢዶሎ ዩኒቨርሲቲ የምትናገረው ነገር ካለም ማጋራችሁ ይሆናል። ኢቢኤስ ቲቪም በጉዳዩ ላይ ይቅርታ ከጠየቀም ወደ እናንተ ጋር የማጋራችሁ ይሆናል። ደምቢዶሎ ዩኒቨርሲቲም ኢቢኤስ ቲቪ ይቅርታ ካልጠየቀውና ጉዳዩን ወደ ፍርድ ቤት የሚያመራ ከሆነ እሱንም የማሳውቃችሁ ይሆናል ማለት ነው። ለዚህ ትኩስ መረጃዎች እንዲደርሳችሁ ሰብስክራይብ ማድረጋችሁን አትዘንጉ። በተጨማሪም ይህን ቪዲዮ ላይክ እንድታደርጉ ስል በትህትና ጠይቃለሁ። መልካም ጊዜ ይሁንላችሁ።